አባብዬ አቤት ልጄ ሀብቱ ወደ እኔ እንዲመጣ ጥቁር ዶሮ በሩ ላይ አርደጣል ብለውኝ ነበር፣ ግን እስካሁን አልሰራም። እንዴት ብትንቀኝ ነው አንተ? እኔ አባብዬ ያዘዝኩህን አድርገህ እንዴት ነው የማይሰራው? ይኸው ምንም ወደ እኔ የመጣ ገንዘብ የለም። እርግጠኛ ነህ እንዳልኩህ አድርገሃል? አዎ ዶሮ እመጣለሁ። ሌላ ምን አሉኝ? እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ? ብለውኛል። እንግዲህ ምን ማለት ነው ብለውኛል? እየሸጡልኝ ናቸው የነገሩኝ። እኔ አላየሁትም። ምንድን ነው የምታወራው? ሰጥለው እያየህ አልነበረም እንዴ? እሱማ ግን በህይወት ያለ ዶሮ ስላላገኘሁ ሸዋርማ ነው በሩ ላይ ጣልኩት። ማለት ሸዋርማ ነው ያው ዶሮ መሆኑ አይደል የተፈለገው? የጥቁር ዶሮ ነው ብዬ ስጠይቃቸው ላ ብለውኝ ነበር። አዎ ማለት መሰለኝ። ምን ይባላል አሁን? ወደ ቤት እንመለስ ነው አይደል? እንደዚህ አይነት ሰው መልከብኝ አሩስቶ ይሻል ነበር እንዴ? በጌታ ስም ውጣልኝ። እሺ በህግ አምላክ እንዴ አባብዬ። እሺ ኤልፎራ ነው ያበሻ ዶሮ ነው? ምንድነው ዛሬ ደግሞ ታክሲ አይመጣም እንዴ? ጌታ ሆይ ፈጣሪ ምንድነው ሰፈሩ ታክሲ የለም ነው ወይ? ለፍረዳ ብሬ ላይ እንግዲህ ራይድ መጥራት ነው። ማን ራይድ ነው? እናቴ ወራታች ነሽ? ነይ እኮ አብረን እንሂዳ። አመሰግናለሁ በጣም ወይኔ እግዚአብሔር ፀሐይ ጨርሶ መክፈሉ ይሻላል እኮ እዚህ ከመገጠር። ፀሐይ እኮ ጨርሰናል። ሄሎ ወይ እንዴት ነሽ? አለሁ። ምን ይለቀኛል በእናትሽ። በቃ የነካሁት ሰው እንዳለ ነው የሚሞተው። ምን ትናንትና ታች ያለው ሰው አይደለ እንዴ? ትንሽዬ እኮ ነው ነካ ያረኩትኝ። ከዛ ያዘኝ እኔን ያልገደለኝ እንዴት ሰው ይገላል? ቆይ እኔ ግራ የገባኝ ነገር ምን ህዝብ እንዳለ አለቀ እኮ። ኧረ እኔ ብቻዬን አትዘጋም። ለምንድን ነው በሬን ዘግቼ የምቀመጠው? ለምን ብዬ እንዴ? ለምንድን በቃ የነካው አሁን ሶስት ሰው ነው የሞተው። እንግዲህ መቼ ነው? ከትናንት ወዲያ እኮ የያዘኝ በሽታ ነው ወይ መድኃኒዓለም። እዚህ ጋር ምንም እኮ እዚህ ጋር ታለተረኝ። አይ ምንም ሳላረግ በቃ ንክት ላረኩት ሰው ንክት ላረኩት። ወንድሜ በቃ ይሁን እሺ። ወይ አተረፍከኝ እኮ ከጻማ ምንድን ነው አሁን ያልሽው ምንድን ነው? በሽታ? አዎ ከትናንት ወዲያ ነው ያዘኝ። በእናትህ ሰው ላለቀ ሞቶ እኔን እዚች ጋር ወርደኝ አባቴ። አመሰግናለሁ። አልነገርሽኝም እኮ። አመሰግናለሁ በጣም እሺ። መልካም ቀን ይሁን። ሳትነግሪኝ እናቴ መልካም ቀን። የነካሁት እንደኔ ነካሹም ነው እንደኔ። በቃ ቤተሰብ ንገርልኝ ከሞትኩ። ኧረ ልጄ የት ነሽ? መጣሁ። ጎሽ ተይው እህትሽ መጣች። ሀንዬ እዚህ መንገድ ላይ አትጥሪኝ፣ ጓደኞቼ ካዩኝ ያሾፉብኛል አላልኩሽ? ውይ የኔ ልጅ እኔ እኮ ወደ ቤት ልገባ ስለሆነ ዕቃ እንድታግዥኝ ብዬ። ማ እኔ በይ ከፈለግሽ ጽብን ጥሪያት። በቃ ሽንኩርት በኪሎ ከሌለሽ ይቅርብኝ። እማዬስ ጉሊት ናት እየጠበቀችሽ ነው። ሂጂላት። ጥለሻት መጣሽ? ምን አይነት ጨካኝ ሰው ሆነሻል? እና እንደዚህ ለብሼ የጉሊት ቃል ሰብስብ። ቆይ ጓደኞቼ ቢያዩኝስ? ይህ ልብስ ኬት የመጣ ይመስልሻል? በጉሊት ብር የተገዛ ልብስ እኮ ነው። ኡፍ አጨቅጭቅኝ። ልጆቼ እስቲ ልጆቼችን ዕቃ ይዋት መንገድ ላያቸው ትዝ አላችሁኝ። በይቃውን አስገቢላት። እማዬ ቆንጆ ቡና አፍልቼልሻለሁ። እሺ እማዬ ይቅርታ። እሺ እሺ ባባ እሺ። ማን ነው እንዴ? ገኒ እንዴት መጣሽ? ወንድሜ ቤት ለመምጣት ማስፈቀድ አይጠበቅብኝም። ምንድነው? አታጸጁም እንደ ቤቱን በጣም ሸታል የሆነ ነገር። በስመ አብ ቤቢን ያዥልኝ እንጂ ጽድድድት አድርጌ ቡና ፈላልሻል። አረረረ ማለቴ እንዳይወድቅብኝ ብዬ ነው። ልጅ ላይ እንዴት እንደሆንኩ ታውቂ የለ። ሰላም ቤቶች። ምን ነው ገኒ አራሷን ቡና ማስፈላት ሳይንስ ምን ነው ልጁን ብትይላ? ምን ነው ቴ በወንድሜ ቤት ቡናም ልከለክሉኝ ነው እንዴ? አረ እንደሱ ማለት ፈልግ አይደለም። ሁሉም ሰው እንዳንቺ ቀመርተኛ ይመስልሻል አይደል? እኔም እኮ አክስቱ ነኝ። ወይኔ ወንድሜንም አስረሻዋል። እኔን በአንድ ስኒ ቡናማ አትገምቱኝ። አምጪው ጹቤ ልጁን። ምን አለ ብትታገሻት? ጸባይን እያወቅሽ። ይኸውልሽ ጹቤ አንዳንዴ ለባለጌ ባለጌ መሆንሽን ማሳየት አለብሽ እሺ?